ሰላም የጆቲቶር ተከታታዮች እንደምን አላችሁ? ጆኒ ነኝ ከጆቲቶር። ዛሬ ይዤላችሁ የመጣሁትኝ ሲሞችን ስቀይሩ ነው ይችላል ወይም ቀፎችን ስቀይሩ ኮንታክቶቻችሁ ከስልኮቻችሁ ላይ የጠፉ የተቸገራችሁ ሰዎች ካላችሁ ዛሬ እጅግ በጣም ወሳኝ ነው መፍትሄ ይዤላችሁ መጥቻለሁ። ስለዚህ ስልኮቻችሁ ላይ ኮንታክቶችን ጎግል ኮንታክት ላይ ወይም ኢሜይላችሁ ላይ ሴቭ በማድረግ የምትፈልጉት ቦታ ላይ በምትፈልጉት ዲቫይስ በቀላሉ ማግኘት ይቻላል። ስለዚህ እንዴት ነው ጎግል ኮንታክት ላይ ወይም ኢሜይላችን ላይ እንዴት ነው ስልኮቻችን ላይ ኮንታክቶችን ሴቭ ማድረግ የምንችለው የሚለው ነገር አሁን ታያችኋለሁ። ለጆ ኢትዮ ዩቲዩብ አዲስ ሆናችሁ ሰዎች ካላችሁ ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። አሁን ቀጥታ ወደ ቪዲዮ። በጣም ወሳኝ የምትሏቸውን ኮንታክቶች ጉግል ኮንታክት ላይ ወይም ኢሜይላችሁ ላይ ሴቭ ማድረግ ትችላላችሁ። በተለይ ትራቭል ለምታደርጉ ሰዎች እጅግ በጣም ወሳኝ ናቸው የምትሏቸውን ስልክ ቁጥሮች ወይም ኮንታክቶች ጉግል ኮንታክት ላይ ሴቭ ማድረግ ትችላላችሁ። ስለዚህ እንዴት ነው ጉግል ኮንታክት ላይ ሴቭ ማድረግ የምችለው የሚለው ነገር አሳያችኋለሁ። ስለዚህ አንዴ ጉግል ኮንታክት ላይ ሴቭ ካደረጋችሁ በኋላ ግን ከየትኛውም ዲቫይስ ላይ ሆናችሁ ጉግል ኮንታክቶች በመግባት የምትፈልጓቸውን ኮንታክቶች ማግኘት ትችላላችሁ ማለት ነው። ስለዚህ ወደ ቪዲዮ ከመሄዳችን በፊት እንደምታዩት የዩቲዩብ ቻናሌ አዲስ ነው። ስለዚህ ይሄ ጆ ቲቶር የሚባለው ዩቲዩብ ቻናሌን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። አሁን ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። ስለዚህ ምንድነው የምታደርጉት? ደስ ያላችሁን ብራውዘር ክፈቱልኝ። እጃችሁ ላይ ያለውን ብራውዘር ወይም ፒሲያችሁ ላይ ያለውን ብራውዘር የፈለጋችሁትን ብራውዘር ክፈቱልኝ። ደን ብራውዘራችሁን ከከፈታችሁ በኋላ ልክ እኔ እዚህ ጋር ይሄኛውን ብራውዘር ከፈትኩኝ። ከዛ እዚህ ሰርች ላይ ምንድነው የምለው ጉግል ኮንታክት ብዬ እጽፋለሁ። ጉግል ኮንታክትስ ብዬ እጽፋለሁ። ልክ እዚህ ጋር እንደምታዩት ጉግል ኮንታክትስ የምትላለች። ከዛ ምንድነው የምትሉት እዚህ ጋር መጣችሁ ጎ የምትሏን ትጫናታላችሁ። ልክ ጎ ስትሉት እንደገና እዚህ ጋር ትመጣለች ጉግል ኮንታክትስ የምትላለች። እሷን እጫናታለሁ። እሷን ክሊክ አደርጋለሁ። ጉግል ኮንታክትስ አሁን እንደምታዩት እዚህ ጋር ኮንታክትስ ብሎ 0 ነው። ስለዚህ እኔ እስካሁን ድረስ የምንም አይነት የስልኬን ኮንታክቶች እዚህ ጉግል ኮንታክት ላይ ወይም ኢሜይል ላይ ሴቭ አላረኩም ማለት ነው። ሴቭ ያደረጋችሁት ቢኖር ኖሮ እዚህ ጋር ሴቭ የተደረጉትን ስሞች ያመጣልን ነበር ማለት ነው። ስለዚህ ኮንታክትስ ብሎ ለአሁን 0 ነው የሆነው ማለት ነው። ስለዚህ እንዴት ነው እዚህ ጉግል ኮንታክት ላይ ወሳኝ የምለውን የስልኬን ኮንታክት ሴቭ ማድረግ የምችለው የሚለው ነገር ነው የምናየው። ስለዚህ ሴቭ ለማድረግ ምንድነው የምታደርጉት? እዚህ ጋር ክሬት ኮንታክትስ የምትላለች እሷን ትነኩታላችሁ። ክሬት ኮንታክት ትሉታላችሁ። ልክ ክሬት ኮንታክት ካላችሁ በኋላ ፈርስት ኔም ይላል። ለምሳሌ ጆ አልኩትኝ። ከዛ ላስት ኔም፣ ካምፓኒ፣ ታይትል፣ ኢሜይሉን የሰውየውን ጽፋላችሁ። እዚህ ጋር ካንትሪ ጽፋ ከመርጣችሁ እዚች ጋር ምን ማድረግ ነው የሰውየውን ስልክ ቁጥር ትጽፋላችሁ ማለት ነው። ከዛ እሱን ከጨረሳችሁ በኋላ ስልኩን ከጨረሳችሁ በኋላ ወደ ላይ ስትሄዱ እዚች ጋር ታያቷላችሁ። እቺ ምንድነች? ፕሮፋይል ፒክቸር ነው። የሰውየው የኮንታክቱን ፕሮፋይል ፒክቸር እዚህ ጋር ታስገባላችሁ። ከዛ በኋላ እዚህ ጋር መታችሁን ማለት ነው መጨረሻ ላይ ሴቭ ትሉታላችሁ ማለት ነው። ስለዚህ በዚህ አይነት መንገድ ስልካችሁ ላይ ያሉ ኮንታክቶችን በጣም የምትፈልጓቸውን ኮንታክቶች ጉግል ኮንታክት ላይ ወይም ኢሜይላችሁ ላይ በዚህ አይነት መንገድ ሴቭ ማድረግ ትችላላችሁ። ስለዚህ የትኛውን ቦታ ላይ ትራቭል ብታደርጉ ባገኛችሁ ዲቫይስ ገብታችሁን ማድረግ ትችላላችሁ። የምትፈልጓቸውን ስልኮች በቀላሉ ማግኘት ይቻላል ማለት ነው። ይሄ ቪዲዮ እጅግ በጣም እንደሚጠቅማችሁ እርግጠኛ ነኝ። ስለዚህ ይሄ ቪዲዮ ለብዙ ሰዎች እንዲደርስ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ጆኒ ነኝ ከጆቲቶር። መልካም ጊዜ ሆንላችሁ። ቻው ቻው። ሰላም ነው።